የድራጎኗ ምድር በምድር ላይ ያለችው ብቸኛዋ ገነት። በሺዎች ከሚቆጠሩ ዓመታት በኋላም ቢሆን ዓለም በቴክኖሎጂ ስትሰምጥ፣ ተፈጥሮ በጭስ ስትታፈን፣ ራሷን ከዚህ ሁሉ ትርምስ አግልላ ንጽሕናዋን ጠብቃ ይኖረች አንዲት ሚስጥራዊ ሀገር አለች። የነጎድጓድ ድራጎን መፍለቂያ፣ የደስታ መዲና ቡታን። ይህች ሀገር ልብ ወለድ ሳትሆን በምድር ላይ ያለች እውነተኛ ተአምር ናት። Land of the Thunder Dragon. Land of happiness. ይህች በሂማሊያ ተራሮች ግርጌ የምትገኝ ሀገር ከዓለም ተገላ የራሷን ድንቅ ታሪክ የምትጽፍ ምድር ናት። መገኛዋ በደቡብ እስያ በግዙፎቹ ቻይናና ህንድ መካከል ትገኛለች። ልክ እንደኛዋ ሀገር ኢትዮጵያ ምንም የባህር በር የላትም። በበረዶአማ ተራሮቿ የታጠረች ናት። የሚያስገርመው የህዝብ ብዛቷ በጣም ትንሽ መሆኑ ነው። 800,000 አካባቢ ብቻ ሲሆኑ ይህም አንድ ትልቅ ከተማ እንጂ እንደ ሀገር በጣም ጥቂት የሚባል ነው። የደስታ መንግስት ኪንግደም ኦፍ ሃፒነስ ይላታል። ዓለም በጂዲፒ ወይም ባላት የገንዘብ ብዛት ሀብቷን ስትለካ፣ ቡታን ግን የሀገሪቱን እድገት የምትለካው በዜጎቿ ፈገግታ ነው። ግሮስ ናሽናል ሃፒነስ ወይም ጠቅላላ የሀገር ውስጥ ደስታ የሚለው መመሪያቸው ከፎቅ ግንባታ ይልቅ ለአእምሮ ሰላም ቅድሚያ ይሰጣል። እዚህ ደስተኛ ነህ ተብሎ መጠየቅ እንደ ሰላምታ ይቆጠራል። የአየር መተንፈሻዋ የሳምባ ምድር ቡታን ለዓለም ስጦታ የምትሰጥ አገር ናት። ከቆዳ ስፋቷ 70% የሚሆነው በድቅድቅ ደን የተሸፈነ ነው። የሚያስገርመው ደግሞ ቡታን ከምታመነጨው ካርቦን በላይ 3 እጥፍ የሚበልጠውን የምትመጥ የዓለማችን ብቸኛዋ ካርቦን ኔጋቲቭ ሀገር መሆኗ ነው። እዚህ ምድር ላይ የሚተነፈሰው አየር ሕይወትን ያድሳል። የትራፊክ መብራት የማታውቀው መዲና ዋና ከተማ ቲምፉን ስትጎበኙ አንድ የሚገርም ነገር ታያላችሁ። አንድም የትራፊክ መብራት የለም። በአንድ ወቅት ተተክሎ የነበረ ቢሆንም ነዋሪዎቹ ሮቦት ከሚመራን የሰው ልጅ አይን በአይን እየተያየን ቢመራን ይሻላል በማለታቸው ዛሬም ድረስ በትራፊኮች ውብ የእጅ እንቅስቃሴ ትራፊክ ይስተናገዳል። ቡታን ውስጥ ቃሪያ ለነሱ አትክልት እንጂ ቅመማ ቅመም ወይም አቃጣይ ነገር አይደለም። ኤማ ዳትሺ የተባለው ብሔራዊ ምግባቸው ሙሉ በሙሉ ከቃሪያና ከአይብ የሚሰራ ሆኖ አንደበታችሁን በጣፋጭ ቅመም ያቃጥለዋል። ቡታን ውስጥ ተወዳጁ ስፖርት ቀስት ውርወራ ነው። ብሔራዊ ስፖርታቸውም ጭምር ነው። ነገር ግን ጨዋታው ውድድር ብቻ ሳይሆን ጭፈራና ባህላዊ ፉከራ የታከለበት ደማቅ ፌስቲቫልም ጭምር ነው። የቡታን ጥብቅ ሕጎችና ጽኑ ባህላቸው። ቡታን ለራሷ ክብር ያላት ሀገር ናት። ሲጋራ ማጨስና መሸጥ በሕግ የተከለከለ ነው። ፕላስቲክ መጠቀምም እንዲሁ። ባህላቸው እንዳይበረዝም ማንኛውም ዜጋ የመንግሥት መስሪያ ቤትና ትምህርት ቤት ሲሄድ ባህላዊ ልብሱን የመልበስ ግዴታ አለበት። ሌላኛው አስገራሚ የቡታን ፖሊሲ ለቡታን መንግሥት ትልቁ ስኬት የገንዘብ ክምችት ሳይሆን የዜጎች ደስታ ነው። ግሮስ ናሽናል ሃፒነስ የተባለው መመሪያቸው 4 መሠረቶች አሉት። ዘላቂ ልማት፣ የባህል ጥበቃ፣ የተፈጥሮ እንክብካቤ፣ መልካም አስተዳደር። ቡታን የዓለማችን ብቸኛዋ ካርቦን ኔጋቲቭ ሀገር እንድትሆን አስችሏታል። ይህም ማለት ከምታመነጨው በበለጠ በደን የተሸፈነው መሬቷ ካርቦንን ይመጣል። ሕገ መንግሥታዊ ግዴታቸውም በማንኛውም ጊዜ የሀገሪቱ መሬት 60%ቱ በደን የተሸፈነ መሆን እንዳለበት በሕግ ጭምር ተደንግጓል። አስገራሚው የቡታን የስም አወጣጥ ባህል ላይ የአባት ስም የሚባል ነገር የለም። ቡታን ውስጥ ስሞች የሚመረጡት በሃይማኖት መሪዎች ሲሆኑ ወንዶችም ሴቶችም ተመሳሳይ ስም ሊኖራቸው ይችላል። ቡታን ውስጥ ልደት የሚባል ነገር የለም። ልደት በግል አይከበርም። ሁሉም ሰው አዲስ ዓመት ሲመጣ አዲስ ዓመት ጨመርኩ ብሎ ያስባል። ከዛ ውጪ ግን በግል የሚከበር ልደት የለም። አብዛኛው ወይም ሁሉም የቡታን ነዋሪ በሚባል ደረጃ ልደት አያከብርም። ቡታን የቱሪስት ብዛት ተፈጥሮዋን እንዳያበላሽባት ወደ ሀገሪቱ ለሚገባ ማንኛውም ጎብኚ ዘላቂ ክፍያ ወይም ሰስቴናብል ዴቨሎፕመንት ፊ በሚል በቀን ከፍተኛ ዶላር ታስከፍላለች። ይህም ጥቂት ግን ከፍተኛ ጥራት ያለው ቱሪዝም የሚል ፖሊሲያቸው አካል ነው። ቡታን ለዓለም የምታስተምረው ትልቅ ቁም ነገር አለ። እድገት ማለት ተፈጥሮን ማውደም ሳይሆን ከተፈጥሮ ጋር ተስማምቶ መኖር ነው የሚል ይህች ትንሽዬ ሀገር በዓለም ትልቅ ተስፋ ሆና ትታያለች። ቸር ሰንብቱ። ይህ
አና ሚዲያ ነው። ምን አዲስ ከአና ሚዲያ። ሰብስክራይብ በማድረግ ታማኝ የመረጃ ምንጭ ያድርጉ።